በሴትና ወንድ ግንኙነት ወቅት ወንዶች ከሴቶች ቀድመው በመጨረስ ሴቷን የወሲብ ፍላጎቷን ባለማስጨረስ እጅግ በጣም የስነልቦና ጉዳት ይደርስባቸዋል። እውነት ነው። አንደኛው ረክቶ አንደኛው አለመርካት ማለት ምን ማለት እንደሆነ ይገባቸዋል። በአንድ ማዕድ ላይ ምግብ ቀርቦ ባልና ሚስት አብረው እየበሉ ባልየው ጥግብ ብሎ ሲበላ ሚስትየው ሳትጠግብ በራቧ እንደመነሳት ማለት ነው። ይህ ነገር ደግሞ በትዳር ላይ እጅግ በጣም ትልቅ ተጽዕኖ ይፈጥራል። በነገራችን ላይ እኩል ለመጨረስ ወይንም የሴቷን ስሜት ለመጠበቅ አንደኛውና ዋነኛው መንገድ ስነልቦናን ማጠንከር ነው። በወሲብ ወቅት ለወሲቡ እጅግ በጣም አብዝቶ ከመጓጓት ይልቅ ወሲብን የኔ ስራና ግዴታዬ ነው፣ እሷን ማስደሰት የኔ ግዴታ ነው፣ ኃላፊነት አለብኝ የሚለውን ከተረዳ እሷን ለማስጨረስ ብዙ መንገዶችን መጠቀም ትችላለህ። ከወርማፕ ጀምሮ ማለት ነው። ከዛ ባለፈ ዘመናዊ ክኒን እየወሰድን የጎንዮሽ ተጽዕኖ እያደረብን ይገኛል። ውድ የመሰጠት የባህል ሕክምና ቤተሰቦች እውነት እላቸዋለሁ፣ ይቺ እጽዋት በማኘክ ምንም አይነት የጎንዮሽ ተጽዕኖ ሳይኖራት ከሚበላ ከእህል ዝርያ የምትገኝ የጎንዮሽ ተጽዕኖ የሌላት እጽዋት ስትሆን ለተደጋጋሚ ጊዜ በሻይ በማፍላት ቢወስዱ ለአንዴና ለመጨረሻ ጊዜ ቶሎ የመጨረስ ሁኔታው ያቋርጣል። እጅግ በጣም በሚያስደስት ሁኔታ ለየትኛውም ሴት እውነተኛ የወሲብ ማርካት ይፈጽማሉ። መሰጠት የባህል ሕክምና ይህንን ድንቅ መፍትሄ ይዞሎት መጥቷል። እርሶ ዛሬውኑ ይጠቀሙ። እውነት እላቸዋለሁ፣ እውነት በእግዚአብሔር ፊት እውነት ነው ምላችሁ። ብዙ ቦታ ሞክራችሁ ሊሆን ይችላል። ይህ ፍቱንና ፍቱን። እኔ ምላችሁ ሰው ሀብት ነው። ስለዚህ ይህንን መድኃኒት ተጠቅሞ ምንም አይነት የሳይድ ኢፌክት ሳይኖረው ውጤቱን ካዩ በኋላ መክፈል ይቻላል። እውነት ደግሞ ምንም አይነት የሳይድ ኢፌክት አለመኖሩን ለማሳየት ራሳችን መድኃኒቱን አኝከን ቆርጥመን በልተን የምናሳይ መሆኑን በዚህ ተማምነው ወደ ተቋማችን ይምጡ። አድራሻችን መሪ ሀያት ወደ ፋኑኤል መሄጃ ባጃጅ ተራው ጋር ፋኑኤል ቤተክርስቲያን ወረድ ብሎ ባጃጅ ተራው ጋር እንገኛለን። ስልካችን ባኦላ ያለ 0993278241 ወይንም 0970932859 አሁኑ ይደውሉልን። መሰጠት የባህል ሕክምና